ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ሪቾ ላይፍ ስታይል የዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። አይ ሆፕ እናንተ ጋር ሁሉ ሰላም እንደሚሆን ብዬ ተስፋ አደርጋለሁ። በዛሬ ቪዲዮ ይዤላችሁ ወደ እናንተ የመጣሁት በምግብነት የምናውቀውን በተለያየ አይነት ሜትድ በቤታችን የምናዘጋጀውን አትክልት እንዴት ነው በተለየ ደግሞ ለየት አድርገን አዘጋጅተን ለጤናችን ዘርፈ ብዙ ጠቀሜታ እንዲሰጠን የምንጠቀመው ወይም ደግሞ የምናዘጋጀው የሚለውን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። የትም እንዳትሄዱ ተከታተሉን። ደግሞ ፔጃችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። ሰብስክራይብ ስታደርጉ የደውል ምልክቷን መጫኗን እንዳትረሱ። እንደነዚህ አይነት አዳዲስ ጠቃሚ ቪዲዮዎችን ሰርተን ወደ እናንተ ጋር ቀጥታ እንዲደርስ ይሆናል ማለት ነው። ላይክ አድርጉ፣ ሼር አድርጉ። ለብዙሃን እንዲደርስ ይሆናል ማለት ነው። ብዙሃኖች ጋር ሲደርስ ደግሞ ይህን ቪዲዮ አይተው ይጠቀሙበታል ማለት ነው። የትም እንዳትሄዱ ተከተል። መልሰናል። አብራችሁን ቆዩ፣ ተከታተሉ ማለት ነው። ቅድም እንደነገርኳችሁ በሁላችንም ቤት የሚገኝ አትክልት ነው። ያንን አትክልት በተለምዶ የምናዘጋጀው በቤታችን ውስጥ አብስለን ወይም ደግሞ ጠብሰን ነው። ግን ከዛ ውጭ ለየት አድርገን ደግሞ አዘጋጅተን እንዴት ነው ዘርፈ ብዙ የሆነ የጤና ጥቅም ሊሰጠን ይችላል የሚለውን ነገር አትክልት ይዤላችሁ ነው የመጣሁት ማለት ነው። እዚህ ላይ ቪዲዮ ላይ እንደምትመለከቱት ቀይ ስር ተልጧልን፣ ካሮት ተፈቅፍቆ አለን፣ ዝንጅብልና ደግሞ ሎሚ አለን ማለት ነው። ቅድም እንደጠቀስኩላችሁ በቤታችን ይህንን ግብአት ወይም ደግሞ ይህንን አትክልት ሁሌ ጠብሰን ቀቅለን ነው የምንጠቀመው። ግን ከዛ ለየት አድርገን ተጠቅመነው እንዴት ለጤናችን ከፍተኛ ጥቅም ይሰጠናል የሚለውን ነገር ደግሞ አብረን እንመለከታለን ማለት ነው። ወደ እናንተ ይዤላችሁ የመጣሁት ዛሬ በጁስ መልክ ነው አዘጋጅተን የምንጠቀመው። በጁስ መልክ ስንጠቀመው ምን አይነት የጤና ጥቅም ይሰጠናል የሚለውን እንመለከታለን። ኦቨርኦል ሁሉም ኮምቢኔሽኑ ሲደባለቅ የሚሰጠን የዳይጀሽን ሲስተማችንን ፕሮፐርሊ ያደርግልናል። በዋነኝነት ደግሞ የልብ ጤንነታችንን ሰፖርት ያደርግልናል ማለት ነው። ከዛ በተጨማሪ የቆዳ ላይ በጣም ትልቅ ጠቀሜታ አለው እና አብዛኞቻችን እንደነዚህ አይነት አትክልቶች በምንመገብበት ወይም በምንወስድበት ጊዜ አብስለንና ቀቅለን መሆን የለበትም። አንዳንዴ እንደነዚህ አይነት ግብአቶችን ወይም አትክልቶችን ልክ እንደ ሰላጣ በጥሬ መልኩ ብንጠቀሙ ከፍተኛ የሆነ ለጤና ጥቅም ይሰጠናል ማለት ነው። ዳይጀሽንን ስንመለከት ስሙዝ የሆነ እንግዲህ የጨጓራ ህመምን ካለብን የዳይጀሽን ፕሮብሌም ምግብ በምንበላበት ጊዜ ወይም በምንወስድበት ጊዜ የዳይጀሽን ፕሮሰስ የተዛባ ከሆነ ይህንን ጁስ በምንጠቀም ጊዜ ስሙዝ የሆነ የዳይጀሽን ፕሮሰስ እንዲኖሩ ያደርጋል ማለት ነው። ሌላው ኢሚዩን ሲስተማችንን ቡስት ያደርግልናል። የበሽታ አቅም መከላከላችን በውስጡ ቫይታሚን ሲ አለው፣ ቫይታሚን ኤ አለው፣ ቫይታሚን ኬ አለው። ስለዚህ በሽታን የመቋቋም አቅማችን በደንብ ቡስት እንዲያደርግ ይረዳዋል ማለት ነው። ይህንን ጁስ ተጠቀሙት፣ ታተርፉበታላችሁ። ለውጡን ያያችሁበትን ደግሞ ኮሜንት ሴክሽን ላይ ደግሞ አሳውቁኝ ማለት ነው። በሶስተኛ ደረጃ ላይ እንግዲህ እንዳልኳችሁ ይሄ በዋነኝነት የሚሰጠን የጤና ጥቅም የምጠቅስላችሁ እንጂ ጉግል ስታደርጉት ራሱ ብዙ አይነት ዘርፈ ብዙ የሆነ የጤና ጥቅም ይሰጠዋል በጥሬ ወይም ደግሞ በጁስ መልክ በምንጠቀምበት ጊዜ ማለት ነው። ሌላው ለቆዳ ነው። በቃ ቆዳችንን ስሙዝ እንዲያደርግልን፣ ብራይት እንዲያደርግልን ፕላስ ደግሞ ይሄ በእድሜያችን እየጨመረ በመጣ ቁጥር ሪንክሎችን አሁን ለምሳሌ ገበያ ላይ ሰምታችሁ ሊሆን ይችላል ኮላጅን ተብሎ የኮላጅን ሰፕሊመንት ይሸጣል እና እንደነዚህ አይነት ጁሶችን ናቹራሊ የምናገኘውን በቀላል ገንዘብ የምናገኘውን ፍሩቶች ወይም ደግሞ አትክልቶች ግን በተለያየ ዘዴ በተለያየ አዘገጃጀት እየተጠቀምን ግን ብንጠቀመው ከዛ ትልቅ ወጪ ከምናወጣው ሰፕሊመንቶች ደግሞ ልንድን እንችላለን። ደግሞ ከፍተኛ ናቹራሊ ተፈጥሯዊ በሆነ መንገድ የጤና ጥቅሞችን ልናገኝ እንችላለን። ወደ ቆዳ ስንመጣ ብራይት እንዲሆንልን፣ ቆዳችን ስሙዝ እንዲሆን እንዲያምር፣ ሌላው ደግሞ ሪንክልሶችን እንዳይወጣ፣ ሌላ ደግሞ ጨረር እንዳይጎዳን ሪዲዩስ ያደርግልናል። የተለያዩ አሁን የፀሐይ ብርሃን አለ፣ መብራት አለ፣ ፒሲ አለ፣ የቤታችን ደግሞ የምንገጥመው መብራት አለ እና እሱን ሁላ በሱ ኢፌክት እንዳያደርገን እንደነዚህ አይነት ጁሶችን በተለምዶ አድርገን ጠዋት ላይ ብንጠቀመው በባዶ ሆዳችን ብንጠቀመው ዘርፈ ብዙ እንግዲህ ሌላ በየሰውነታችን እንግዲህ ዘርፈ ብዙ የሆነ የጤና ጥቅም ይሰጠናል ማለት ነው። ተጠቀሙበት። እንደነዚህ አይነት አትክልቶችን አብስለን በተለምዶ ቀቅለን ጠብሰን ከምንጠቀመው ወጣ ብለን ደግሞ ናቹራሊ እንደዚህ በጥሬው በጁስ መልክ አድርገን ብንጠቀመው በጣም አድቫይስ አደርጋለሁኝ። እኔ ላይፍ ስታይሌ ላይ በደንብ የምጠቀመው ነው ማለት ነው። እዚህ ጋር ሜንሽን የማደርግላችሁ
እንዲህ አይነት ጁሶችን በምንጠቀም ጊዜ ናቹራል ያው ተፈጥሯዊ መንገዱን ጠብቀን በምን ጊዜ ሳይድ ኢፌክት አይኖረውም ብለን ነው አብዛኞቻችን የምናስበው፣ ግን ሳይድ ኢፌክታቸው ሊኖር ይችላል። ይህንን እንደነዚህ አይነት በጁስ መልኩ ተጠቀሙ ብዬ እኔ አድቫይስ ማደርገው በጤናችሁ ላይ ምንም መዛባት የሌለ ሰው ወይም ደግሞ ሌላ ምንም አይነት ጎንዮሽ የሆነ በሽታ የሌለው ላይክ ዲያቤቲክስ ሊሆን ይችላል፣ ደም ብዛት ሊሆን ይችላል። ያው ምክንያቱም እዚህ ጋር የደም ብዛትን በደንብ ሎ የሚያደርገው የቀይ ስርና የካሮት ጁስ። ስለዚህ ደግሞ በደንብ የምንወስድ ከሆነ ጤና ይሰጠናል ብለን ናቹራል ነው ብለን በምንወስድ ጊዜ ደማችን በጣም ያንስና ደግሞ ለሌላ ጉዳት ስለምንዳረግ ማለት ነው። ስለዚህ እንደነዚህ አይነት ኬዝ ያለባችሁን ሰዎች አድቫይስ አላደርግም። ዶክተሮቻችሁን አማክሩ። ዶክተሮቻችሁን አማክራችሁ ለምን ያህል ጊዜ ብንወስደው ምን ያህል ኮንቲኒየስሊ ብንወስደው የጤና ጥቅም እናገኝበታለን የሚለው ከነሱ ጋር በመማከር ግን እንደ አይነት ጁሶችን በመጠቀም ደግሞ ናቹራሊ ከምንወስደው መድኃኒት ጎን ለጎን ደግሞ የተለየ ጥቅም ይሰጠናል ማለት ነው። ሶ እዛ ጋር ቴክ ኬር። ሙሉ ጤነኛ የሆናችሁ ሌላ ተጓዳኝ የሆነ ምንም ችግር የሌለባችሁ ሰዎች ግን እንደኛ ብትጠቀሙ ዘርፈ ብዙ የሆነ ጠቀሜታ ይሰጠናል እና ዲቶክስ ያደርግልናል። ጠዋት ላይ ቁርስ ከመጠቀማችን በፊት ኤርሊ ሞርኒንግ ይህንን ተነስተን ፈጭተን በምንጠጣበት ጊዜ የተከማቹ ኮሌስትሮሎች ሊሆን ይችላሉ፣ ዌይት ሎስ ሊሆን ይችላል፣ የተለያየ ነገር ያደርጋል። ያው ፊዚካሊ ኪሎ ይቀንሳል ማለት አንችልም። ያው መንቀሳቀስ አለብን፣ መስራት አለብን፣ መደገፍ አለብን። ግን እንደነዚህ አይነት ነገሮችን ስንሰራ ግን ስፔሻሊ እንደነዚህ አይነት ናቹራል ከምናገኛቸው ደግሞ ኢዝሊ በቀላል ዋጋ የምናገኛቸውን በጁስ መልክ በጥሬው መልክ እንደዚህ ስንጠቀም ደግሞ ለብዙ ጤና ጥቅም ስለሚሰጠን እንደ አይነት መጠቀምን እንልመድ፣ ፕራክቲስ እናድርገው። በሌላም ቪዲዮ ደግሞ መጣላቸው ላይ የተለያየ በጥሬው መልኩ እንዴት ነው በጁስ መልክ ተጠቅመን እንዴት ነው ናቹራሊ ጤና ጥቅም የምናገኘው የሚለውን ነገር ደግሞ አብረን በሌላም ቪዲዮ እመጣለሁኝ ማለት ነው ወደፊት። ይህንን ደግሞ ዛሬ አዘገጃጀቱን አብረን እናያለን። አብራችሁን ቆዩ፣ የትም እንዳትሄዱ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቤተሰብ ስትሆኑ ደግሞ ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን እንድትጫኑ ብለን እንጠይቃለን። ሰው እንደነዚህ አይነት ጠቃሚ ቪዲዮዎችን ስንጭን ወደ እናንተ ጋር ቀጥታ እንዲደርስ ይሆናል። ላይክ ደግሞ አድርጉ፣ ሼር አድርጉ፣ ለብዙዎች ተደራሽ እንዲሆን። ሰው እንደዚህ አይነት ተፈጥሮን የሚደግፍ ሰው ይህንን አይቶ ጥቅም እንዲያገኝበት ለሰውነቱ ዘርፈ ብዙ ጠቀሜታ እንድናገኝበት ይሆናል። የትም እንዳትሄዱ፣ ወደዛ ገጭጨቱ እንሄዳለን። ወደ አዘገጃጀቱ እንግዲህ ስንሄድ እዚህ ጋር መክተፊያችንን እናመክተን አይ ቲንክ ይታያችኋል ብዬ አስባለሁ። እኔ የምጠቀመው ኖርማል የጁስ መፍጫ ነው። ሌሎች ፍሩቶችን የምንፈጭበት እንደ ሙዝ፣ እንደ ማንጎ፣ እንደ ፓፓዬ ማለት ነው። ግን የመፍጫችሁ የሚለይ ከሆነና እንደነዚህ አይነት ይሄ አሰሩ ወጥቶ የምንጠቀማቸው ጁሶችን ስፔሲፊካሊ አለ እንደሱ አይነት የጁስ ማሽን ሰው እሱን የምትጠቀሙ ከሆነ እንደኔ ምንም መፈግፈግና ማድቀቅ አያስፈልጋችሁም። ግን የኔ ጁስ ማሽን እቺ ስለሆነች ቀይ ስር እንደምታውቁት ጠንካራ ነው፣ ካሮትም ጠንካራ ነው። ስለዚህ የጁሰር ማሽናችን እንዳይጎዳብን ባለን በቤታችን የጁስ ማሽን እንድንጠቀም ነው። በዚህ ፈቅፍቀን እንቀንሰውና ከዛ በውሃ አድርገን እንፈጨዋለን ማለት ነው። ወደ አዘገጃጀቱ እንሄዳለን ማለት ነው። ያው ያዘጋጀነውን ቀይ ስር እዚህ ጋር ልክ ወጥ ላይ እንደምንሰራው አድርገን እዚህ ጋር እንፈቀፍቃለን ማለት ነው። በትንሹ ከምናረገው ያው ለመጀመሪያ ጊዜ እንደነዚህ አይነት ነገሮችን አዘጋጅተን ስንጠጣ እንግዲህ ኦድ የሆነ ጣዕም ሊኖረው ይችላል። ግን በእውነት እመኑ በጣም ተጠብሶና ተቀቅሎ ከምንጠቀመው ጣዕም ናቹራል የሆነ በጣም ስሙዝ የሆነ ጣዕም ነው የሚሰጠን እና እንዳትፈሩት። ደግሞ ይሄንን ጁስ በምትጠቀሙ ጊዜ በየቀኑ ፍሬሽ እንዲሆንላችሁ በየቀኑ እየፈቀፈቅን ለራሳችን ለሚበቃን ያህል አድርገን ማዘጋጀት እንችላለን። ፍሬሽ ሲሆን የተሻለ ነው። አንዳንዴ እንደነዚህ አይነት ነገር አዘጋጅተን ፈጭተን ፍሪጅ ውስጥ በምናደርግበት ጊዜ እንግዲህ ከቀን በቀን ፍሪጅ ውስጥ ባቆየነው ወይም ስቶር ባደረግነው መጠን እንግዲህ የምናገኘውን ጥቅም ስለሚቀንስብን አትሊስት ልንፈጭ ስንል እንደዚህ ፍሬሽ አዘጋጅተን ልንፈጭ አድቫይስ ይደረጋል ማለት ነው። የቀይ ስሩን አደባልቀን ስለሆነ የምንፈጨው እንግዲህ ቀይ ስሩን ደግሞ ፈጭተን እንትን ካለን
ካሮቱን እላዩ ላይ እሱንም ካሮቱን እንፈቀፍቃለን ማለት ነው። እኩል እንዲሆን ያው ሁለት ቀይ ስር ከተጠቀምን ሁለት ካሮት መጠነኛ ሳይዙን አይተን ብዝት እንዳይል ማለት ነው። የአንደኛው ጣዕም አንደኛውን ዶሚኔት እንዳያደርገው እኩል የሆነ ሳይዝ ብንጠቀም የተሻለ ነው ብዬ አስባለሁ። እኩል ደግሞ የጤናውን ጥቅም እንድናገኝ ማለት ነው። ቀይ ስርና ካሮታችንን እንደዚህ ፈቅፍቀን ካዘጋጀን በኋላ ደግሞ እላዩ ላይ የምንጨምረውን ዝንጅብል ቅድም እንደነገርኳችሁ የጁሰር መፍጫችሁ ወይም ይህንን እንደነዚህ አይነት አሰር ያላቸውን አትክልቶች በምንጠቀም ጊዜ ላይክ እንደና አናናስ፣ ሸንኮራ የምንጠቀምበት ስፔሲፊካሊ የራሱ ማሽን አለው። ግን በቤታችን ያ ማሽን ካልተገኘ ደግሞ ግዴታ ያንን መግዛት የለብንም። በእንደነዚህ አይነት ኖርማል በሆኑ የጁሰር ማሽኖች ፈቅፍቀናቸው አቅሙን እንዳይጎዳብን ማለት ነው። ጠንካሮች ስለሆኑ በውስጣቸውም አሰር ስለሚገኝ በጣም ዲፊካልት ነው የሚሆንበት ለማዞር ማለት ነው። በእንደነዚህ አይነት ማሽኖች ተጠቅመን እንደነዚህ አይነት ጁሶችን ማዘጋጀት እንችላለን። አቅሙን እንዳይገዳደርብን አትክልቱን እንደዚህ ፈቅፍቀን እናዘጋጃለን። አስወላስ ዝንጅብሉንም ማለት ነው። ዝንጅብሉንም ክትፍ እናደርገዋለን። ዝንጅብል እንግዲህ በተፈጥሮ በጣም ጠንካራ ስለሆነ እሱንም ክትፍ አድርገን ውስጡ ላይ እንጨምራለን ማለት ነው። እንደ መጠኑ ነው። ዝንጅብል ምንም የማይለው ሰው ጨጓራውን በዛ አድርገን ማድረግ እንችላለን። ግን ጨጓራችን ላይ ደግሞ ትንሽ ዝንጅብልም ደግሞ ብቻ ነው የሚያስፈልገን የምንል ከሆነ መጠኑን ራሳችን ነው የምንመጥነው። ከምንፈጨው የቀይ ስርና የካሮት መጠን ጋር አመዛዝነን ምን ያህል ዝንጅብል ይበቃዋል፣ ምን ያህል ሎሚ ብንጠቀም ይበቃዋል የሚለውን ነገር ነው። እዚህ ጋር ዝንጅብሉን ከትፌ ካዘጋጀው በኋላ እኔ ያዘጋጀሁት ቤዚካሊ ባለኝ መጠን ነው ለካሮትና ለቀይ ስሩ ማለት ነው። እኔ ሎሚን የምጠቀመው እንደያዘገጃጀቱ ይለያያል። የሎሚው ጣዕም ከላይ ጨምቄ ልጠጣት ይሄንን ከፈጨሁኝ በኋላ ሎሚው ላይ ከላይ አድርጌ ብጠቀመው ደስ ይለኛል። ሲፈጭ ትንሽ የመምረር ነው የመጎምዘዝ ባህሪ ስላለው እንደዛ አልፈጨውም አብሬ ሎሚ። ግን እናንተ ከፈለጋችሁ አብራችሁ ይሄንንም ልጣችሁ ወይም ደግሞ ቆርጣችሁ የውስጡን አብራችሁ መፍጨት ትችላላችሁ ማለት ነው። ይህንን እንደዚህ አድርጌ አዘጋጅቻለሁ። አይ ቲንክ ይታያችኋል። ቀይ ስሩን ካሮታችንና ደግሞ ዝንጅብላችን ከተናል። ወደ ጁሰር ማሽኑ ጁሰሪ እገጥምና እንትን እንላለን ማለት ነው። ያደርጋል ማለት ነው። ውሃ አዘጋጅቻለሁ። ውሃ ቅጠን እንዳይል አይተን መጠኑን እሱን መጨመር እንችላለን ማለት ነው። ከቀጠነ በጣም ጣዕሙ ስለሚጠፋ ማለት ነው። በዛ ላይ ደግሞ ጥቅሙም ደግሞ እንዳይቀንስብን ውሃውን መጠን አድርገን እንጨምርበታለን ማለት ነው። እዚህ ጋር በቀዘቀዘ ውሃ የምንፈልግ ከሆነ ውሃችንን እንግዲህ ፍሪጅ ውስጥ አድርገን አቀዝቅዘን በዛ መፍጨት እንችላለን። ሌላ ደግሞ በጣም ሞር የቀዘቀዘ ደግሞ የምትፈልጉ ከሆነ ደግሞ በረዶ ውስጡ ላይ በረዶ ጨምረን በበረዶም ደግሞ መፍጨት እንችላለን ማለት ነው። እዚህ ጋር በደንብ ልሞልናል። በደንብ ይታያቸዋል ብዬ አስባለሁ። ይሄንን ቅድም እንደነገርኳቸው እንደነዚህ አይነት አትክልቶች አሰር አለው በውስጡ ማለት ነው። እና ያንን አሰር አብረን አንጠጣውም፣ አጥለን ነው የምንጠጣው ማለት ነው። ወደ ማጥለሉ እንሄዳለን ማለት ነው። በማጥለያ ያ ያልኳችሁ የጁሰር ማሽን ራሱ ከዚህ ከቀይ ስር ውስጥ ያለውን ውሃ ከካሮት ውስጥ ያለውን ውሃ ኤክስትራክት አድርጎ ስለሆነ የሚያወጣው አሰሩን በአንድ በኩል ያወጣልና መጠጡን ደግሞ በአንድ በኩል ያወጣልና እኛም ግን በዚህ አይነት መልኩ አድርገን አጥልለን መጠቀም እንችላለን ማለት ነው። እኔ ፐርሰናሊ እንግዲህ የማምነው እንደነዚህ አይነት ነገሮችን ለመጠቀም ግዴታ ሰበብ መፈለግ የለብንም። ግዴታ ይሄ ማሽን የለኝም፣ ይሄ እንደዚህ ማድረጊያ የለንም፣ እንዲህ ማድረጊያ የለንም ብለን ምክንያት ባናበዛ ጥሩ ነው ብዬ አስባለሁኝ። በቤታችን ባለ እቃ እንዴት ይሄኛውን ነገር ሰብስቲቲዩት እንዴት ሊያደርግልን ይችላል የሚለውን ነገር ራሳችን ተፈላስፈን ጎግል አድርገን እና በተለያየ መልኩ እንደነዚህ አይነት አትክልቶችን በጥሬ መልኩ መጠቀም መልመድ አለብን ብዬ አስባለሁኝ። እናንተ ሞክሩትና እስቲ እንግዲህ ጣዕሙንም
ጥቅሙንም ቅድም ሜንሽን ያደረግናቸውን ጥቅሞች አግኝተናል ወይ? እንዴት ነው ኢፌክቲቭ ለመሆን ደግሞ ያው ኮንቲኒየስሊ እና ኮንሲስታንት ላይ ሁሌም እንደምላችሁ የተፈጥሮ ነገር ተከታታይነት ተግባራት ነው የሚባለው ድርጊት ይፈልጋል። ሶ እንደነዚህ አይነት ድርጊቶችን ተከታታይ አድርገን ኮንቲኒየስሊ ሳይሰለቸን ኮንሲስተንትሊ ካደረግነው ለውጡን በአካላችን ላይ በደንብ እናየዋለን ማለት ነው። ሁሌም መድኃኒት ኬሚካል የሆነ ነገር ለውጡ በጣም ፈጣን ነው። እንደነዚህ አይነት ናቹራል ነገሮች ደግሞ ለውጡ ቀስ አዝጋሚ ነው የሚባለው። ስለዚህ ቀስ እያለ ስለሆነ ለውጡን የሚያሳየን እንደነዚህ አይነት ነገሮችን ለመጠቀም አትፍሩ፣ ልመዱት፣ ደግሞም ኤክስፒሪየንስ አድርጉት። ፕላስ ደግሞ ከዛ በደንብ ተከታታይ አድርጋችሁ ሁሌም ልምድ አድርጉት፣ በቃ ሀቢት አድርጉት እና በጣም እመኑኝ በጣም ትወዱታላችሁ፣ በጣም በቃ ታተርፉበታላችሁ እና በጣም ሀቢት አድርጉትና እንደነዚህ አይነት ጁሶችን ወይም ደግሞ እንደ አይነት አትክልቶችን በጥሬው መልኩ መጠቀምን እንልመድ ብዬ እንግዲህ ጠይቃለሁኝ። እናንተም ደግሞ አይ ሆፕ ይሄንን ቀምሳችሁት የማታውቁ ሰዎች ሞክራችሁት እንድታሳውቁኝ ስል እንግዲህ በትህትና ጠይቃለሁ። ኮሜንት ሴክሽን ላይ ፔጃችንን ሰብስክራይብ አድርጉ። የተለያዩ ጠቃሚ በናቹራል ነገሮች በቀላሉ በቤታችን አዘጋጅተን ለቆዳችን፣ ለፀጉራችን ደግሞ ለጤናችን እንዲህ የምንጠቀመውን ነገር አዘጋጅተን ወደ እናንተ ይዘን በተለያየ ቪዲዮ እንቀርባለን። ሰው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን እንድትጫኑ ሰው እንደነዚህ አይነት ጠቃሚ ቪዲዮዎችን ስንጭን ቀጥታ ወደ እናንተ እንዲደርስ ይሆናል። ፕላስ ደግሞ ብዙ ላይክ አድርጉ፣ ሼር አድርጉ ለወዳጅ ለዘመዶቻችሁ። ላይኩ ደግሞ በበዛ ቁጥር ተደራሽነቱ እየሰፋ ስለሚመጣ ማለት ነው። ለምታደርጉልን በጣም ሰፖርት ደግሞ ቤተሰብ ስትሆኑን ደግሞ በጣም ደስ ይለናል፣ እጅግ ደስ ይለናል። እናንተ ሰፖርት ስታደርጉ እኛም ደግሞ ኢነርጂያችን በደንብ በቃ እንበረታታለን ማለት ነው እና ያለንን ነገር አቀናብረን ያለንን ነገር ይዘን ለመምጣት ወደ እናንተ ኢነርጂ እንግዲህ በደንብ ቡስት ያደርጋል ማለት ነው። በጣም ድቅቅ ስላደረገው ውሃውን እንግዲህ ከዚህ ውስጥ ለማውጣት ብዙ አልከበደኝም። ያዘጋጀነውን ጁስ እንግዲህ እንደዚህ አድርገን እንቀምሰዋለን። እንደዚህ በብርጭቆ ላይ ከቀዳሁት በኋላ ቅድም ያሳየኋችሁን ሎሚ እዚህ ጋር እንደዚህ አድርጌ ጨምቀዋለሁ ማለት ነው። መጭመቂያም ፍሬውን እኔ ኦልሬዲ ስላወጣሁት ነው እንጂ መጭመቂያ ማዘጋጅቼ ነበር። ያርገን በደንብ ሚክስ እናደርገዋለን። ከላይ ስለሆነ የሎሚ ጭማቂ ጥልል ብሎ የሎሚ ጣዕም ብቻ እንዳይመጣ እንደዚህ አድርገን በደንብ እናማስለውና ሚክስ አድርገን እንጠቀመዋለን ማለት ነው። በቃ እንዴት አይነት ጣዕም እንዳለው እንዴት ቀቅለን በተለምዶ የምንጠቀመውን አብስለን የምንጠቀመውን የቀይ ስርና የካሮት ግብአት ወይም ደግሞ አትክልት እንዴት በእንደዚህ አይነት መልኩ ስንጠቀሙ ነው ልዩ ጣዕም እንዴት እንደሚሰጠን እንግዲህ ቀምሳችሁ ሞክሩት። በዚህ በቪዲዮ እንግዲህ ለእናንተ ለማሳየት ቴስት እንደማድረግ ስለማትችሉ ነው፣ ግን ቀምሳችሁ በእውነት ሞክሩት። በጣም ታተርፉበታላችሁ። በጣም ጥሩ የጤና ጥቅም ይሰጣል። ደግሞ በጣም እንዴት ነው ይሄ ቶሎ ነው ሪያክሽኑን ደግሞ የምታዩት፣ አይቆይም። በተለይ የዳይጀስቲቭ ሲስተማችሁ በጣም የተዛባ የሆናችሁ ሰዎች ወይም ደግሞ የዳይጀስቲቭ ሲስተም የሚያስቸግራችሁ ሰዎች ተጠቀሙበት። በጣም ነው አሪፍ ሶሉሽን ነው፣ አሪፍ ውጤት ያሳያቸዋል ማለት ነው። ስፔሻሊ እንደነዚህ አይነት አትክልቶች በጁስ መልክ ስናዘጋጃቸው ከምግብ በፊት ከቁርስ በፊት ጠዋት ኤርሊ ሞርኒንግ ከተነሳን በኋላ ከእንቅልፋችን ብንጠቀመው ብዬ እመክራለሁኝ። ጥሩ ለውጥም እንድናገኝ ማለት ነው። እንደዚህ አይነት ያው እንግዲህ እንደ ምግብ ስለማንጠቀማቸው እንደዚህ አይነት ጁሶችን
ስለዚህ ከምግብ በፊት መጀመሪያ ላይ ብንጠቀሙ ዘርፈ ብዙ የጤና ጥቅም ቅድም እንግዲህ አውርተናል። የተለያየ ደግሞ እንደዚህ አይነት አትክልቶችን በተለምዶ አብስለን ወይም ደግሞ በጥሬ መልኩ ለተለያየ ምግቦች የምንሰራባቸውን እንዴት በጁስ መልክ እያዘጋጀን ብንጠቀመው እንዴት አይነት የጤና ጥቅም ይሰጠናል የሚለውን ደግሞ በሌላ ቪዲዮ ሌሎች አትክልቶችን ይዤላችሁ እመጣለሁኝ። ይሄንን ቀምሳችሁ እንግዲህ እንደምትወዱት አልጠራጠርም፣ እርግጠኛ ነኝ። ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። በመጨረሻም ስለተከታተላችሁን በጣም እናመሰግናለን። ቤተሰብ ስለምትሆኑን በጣም እናመሰግናለን። ሰፖርት ታደርጉናላችሁ። ሰፖርት ስታደርጉን ደግሞ እኛም ደግሞ ኤነርጂ ይኖረናል። የተለያዩ ቪዲዮቻችንን ይዘን ወደ እናንተ ጋር እንመጣለን ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ሪቾ ላይፍ ስታይል እንግዲህ ስለተከታተላችሁን በጣም አመሰግናለሁኝ። ዛሬ እንግዲህ ያዘጋጀነው ይሄንን ቪዲዮ ይመስላል። በሌላ ቪዲዮ እንግዲህ ወደ እናንተ ጋር እስክንመጣ ድረስ ቻው፣ ሰላም።